ሰላም ጤና ይስጥልን። እንግዲህ ውድ ቤተሰቦቻችን ዛሬ አሁን በዚህን ሰዓት በድጋሚ ማነው ሩታን እነ ፈረንጁ ሰርፕራይዝ አድርገዋታል። ያ ሰርፕራይዝ ምንድነው የሚለውን ነገር ያው በጋራ የምናየው ይሆናል። ከዛ በኋላ ያው ሐሳብ አስተያየት እንሰጥበታለን። ስለዚህ ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድትጀምሩ ጠይቃለሁኝ። ሰብስክራይብ አድርጋችሁ ቤተሰብ የሆናችሁን ደግሞ ሌሎች እንዲደርስ ላይክ ሼር እንድታደርጉ እጠይቃለሁ። ስለዚህ ያው የሩታ ደጋፊዎች እንግዲህ ሩታ በዚህን ሰዓት በስጦታና በሰርፕራይዝ በጣም እየተንበሸበሸች ያለችበት ሁኔታ ነው ያለው። ስለዚህ አብዛኞቻችሁ እንግዲህ በጣም ደስ እንዳላችሁ እርግጠኛ ነኝ። ምክንያቱም ያው በልደቷ ቀን እንግዲህ ከትላንትና ጀምሮ እስከ ዛሬ ልዩ ልዩ ስጦታዎችና ልዩ ልዩ ሰርፕራይዞች ያሸወረቋት ይገኛሉ። እንግዲህ የነ ፈረንጁ ደግሞ ሰርፕራይዝ ምንድነው የሚለውን እስኪ በጋራ እንየውና ከዛ በኋላ ሐሳብ አስተያየት እንሰጥበታለን። ቤቱን ሰብስክራይብ ማድረግ እንዳይዘነጉ። እሷ እንዳከፍት በከፍት ምን ችግር የለውም። ከከፍት ደግሞ ሰውም ሊኖር ይችላል። ከሌለም እሷ ከከፈተችን ችግር የለውም። እዚሁ ሰርፕራይዝ ማድረግ እንችላለን። እቺን ደብቃትና እሱ ብቻ እንሰጣታለን። ከዛ መጨረሻ ላይ ደግሞ ከዚህ በላይ ይገባሻል፣ የወንድምነት ድርሻችን ይሄ ነው እንደዚህ በዚህ አጋጣሚ ታነግራችሁ ያው ችግር የለውም። መጀመሪያ ነግረናችኋል ምን እንደሆነ አንዳንድ ነገሮች መጀመሪያ ነግረናችኋልና ግን ፈረንጁ በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። ማለት ምናልባት ለሩታ ነው ይሄን ነገር ማስተላለፍ ፈልገው ውስጣዊ በጣም እነግራታለሁ። ግን ደግሞ ሩትዬ ምናልባት ከእንግዲህ በኋላ አላውቅም ተጨመረልሽ እድሜ ምን እንደበምን አይነት ቅራጥሽ እንዴት እንደምትሆን እሱ ራስሽ የምታውቂው ነገር ግን እንደ አንድ ወንድም እንደ አንድ መልካም ላንቺ እንደሚያስብ ሰው ቀሪው ዘመንሽ ከእንግዲህ ያሉት ጊዜያቶችሽ ደስተኛ የምትሆኝበት ማንም የማይረብሽሽ ማንም የማይረብሽሽ ልጅሽን በሰላም የምታሳድጊበት ሲቀጥል ደግሞ ማለት ላንቺ የብልጽግና የማደግ የስኬት የፈለግሽውን ነገር የምታሳኪበት ከዚህ በፊት እንደነበሩት ጊዜያቶች ውስጥ ማንም ሰላምሽን የማይበጠብጥበትና ፍቅር የምታገኝበት ዓመት እንዲሆንልሽ ከልቤ ነው የምመኘው። ሁላችንም እንመኛለን። ብቻ ይህንን እሱ ያለው ነገር ደግሞ እኔ ሄጄ ቀጥታ ደግሞዋለሁ ማለት ነው። ያንቺ ንግግር አሪፍ ነው። እዛ ሄጄ ደግሞዋለሁ ማለት ነው። ብቻ እንሂድና ሰርፕራይዝ እናድርጋት። እንግዲህ የወንድምነታችን ድርሻ በዚህ ነው የምንወጣው። ሰርፕራይዝ እናድርጋት። እንዳንቆቆት ታቆቀለን አባባ የለችም ነው ወይስ ልጁን እያስተኛሽ? በቃ ዝም ብለን እንትን ተከፍል ነበር። ሲሞከረው ገስ